ሰላም ቅዱሳን የእግዚአብሔር ቤተሰቦች፣ እኔ ፓስተር አሳፍ ነኝ። ዛሬ ደግሞ አንድ እንግዳ ይዤላችሁ ቀርብ ያለው በወቅታዊ ጉዳዮች ላይ ጥቂት እንወያያለን። ይዤ የቀረብኩት እንግዳ በሶሻል ሚዲያ ላይ የምናውቀው የአልማዝ ፍሬ በመባል ነውና ቀጥታ ወደ ጉዳያችን እንገባለን። ሰላም ላንተ ይሁን። እንደምን አላሲ ሰላም ነው? እግዚአብሔር ይመስገን። ሰሞኑን እንግዲህ በጣም አነጋጋሪ የሆነ ነገሮች ተፈጥረዋል። እንዲሁም አሌታ ሚዲያ እንዲሁም ደግሞ ሻሎም ቲዩብ እንዲሁም የካምናስ ሚዲያ ሰሞኑን ይዘውታል። በትጋት እየሰሩበት ያለ ጉዳይ ነው። በእርግጥ ጉዳይ ሀገርን፣ ቤተክርስቲያንን እና ትውልድን ሊያጠፋ የሚችል ጉዳይ ነው። ተደርጓል አልተደረገም የሚለውን እንግዲህ ይዘውት የሚያንሸራሽሩት ግለሰቦች ተጨባጭ መረጃ አለን ይላሉ። በሌላኛው መልኩ ደግሞ ልክ አይደለም የሚል ደግሞ ይዘው ያሉ ግራና ቀኝ እሱ ላይ ነው በእርግጥ ማውራት ያለብን። ይህ ለትውልድ ስለሚጠቅም ማለት ነው። በጣም ወሳኝ ጉዳይ ነው። ምክንያቱም የኢትዮጵያ መሰረተ ክርስቶስ ቤተክርስቲያን አመራሮች እንግዲህ ሰሞኑን ወደ አሜሪካ ባደረጉት ጉዞና እያደረጉ ባሉት እንቅስቃሴ ላይ ከአንዳንድ ተቋማት ጋር ወይንም ደግሞ ሜኖናይት ከሚባሉ አብያተ ክርስቲያናት ጋር ከሚያደርጉት ህብረት የተነሳ ትልቅ ውዝግብ እየተነሳ ነው። ነገሩ ምን ያህል እውነት ነው ወይስ እየተባለ ያለው ነገር ውሸት ነው የሚለውን ሁላችንም በጋራ ለማወቅ እንግዲህ የሀገርም ጉዳይ የቤተ ክርስቲያንም ጉዳይ ስለሆነ ሁላችንም በጉጉት እንጠብቃለን። አንተም ደግሞ በዚህ ጉዳይ ላይ ብዙ ስትሰሩ ተመልክተናል። የካኖስ ሚዲያ ላይ እንግዲህ እየሰራ ስላለ በዛ ሚዲያም ደግሞ ይህንን ሀሳብ በፌስቡክም በዩቱብ ላይም ለህዝበ ክርስቲያኑ አንዳንድ መረጃዎችን ስትሰጡ እኔ ተመልክቻለሁ። ይሄ በጣም ወሳኝ ጉዳይ ስለሆነ እየሰራችሁ ያላችሁትን ስራ ሳላደንቅ አላልፍም በዚህ አጋጣሚ። ከዚህም የተነሳ ነገሩ ግን ምንድን ነው? እንደው በጥቂቱ እየተንሸራሸረ ያለው ነገር ምንድን ነው? ሰሞኑን እንግዲህ በአንድ ሆቴል ላይ ፍሬንድሺፕ ሆቴል እንደዛ መግለጫ ሰምቻለሁ። ያን መግለጫ አስመልክቶም ደግሞ የተለያዩ መግለጫዎች እንደ ጎርፍ ሲሽ ወደ ጎዱ ያየን የሚመስል ትላንትናና ዛሬ እንግዲህ ኃይለኛ ማዕበል የሚመስል የኢትዮጵያ መሰረተ ክርስቶስ ቤተክርስቲያን በየክልሉ ያሉት ደብዳቤዎችን እየለጠፉ ተመልክተናል። ጉዳዩ ምንድን ነው? እንደው ጉዳዩን በጥቂቱ መመልከት ብንችል ብዬ ነው። አመሰግናለሁ። እንግዲህ እኔም እንደዚሁ ጉዳዩ እንግዳ ሆኖብኝ የተወሰነ ጊዜ ለማጣራት ሞክሬያለሁ። እንዲሁም ሚዲያ ላይ ፌስቡክ ላይ ከሚጽፉ አንዳንድ ሰዎች ጋር ለመሞገት ሞክሬ ነበር። ግን ያሳዩኝ ነገር አለና እሱን ለአድማጭ ተመልካቾች ማሳየት እፈልጋለሁ። ጉዳዩ እንግዲህ የጀመረው አሁን አይደል። ግለሰቦቹ አሜሪካ በመሄዳቸው ሳይሆን የጀመረው በደብረ ዘይት የመሰረተ ክርስቶስ ቤተክርስቲያን ሴሚናሪ ላይ ዴቪድ ቦሻር የተባለ አሜሪካ ውስጥ ያለ ግብረ ሰዶማዊነትን የተቀበለ ቤተክርስቲያን ላይ አገልጋይ የሆነ የዛ አሜሪካ የሚገኘው ትምህርት ቤት ዳይሬክተር ደብረ ዘይት ተገኝቶ እና እንግዲህ የጀመረው ያኔ ነው እና ግለሰቡ እዚህ በመገኘቱ በጣም ብዙ ሰዎች ተነስተው ነበረ እና ቤተክርስቲያኗ ኢሚዲየትሊ ምንድን ነው ያለችው? እንዲህ አይነትን ነገር ከሚያራምዱ ተቋማት እንዲሁም ግለሰቦች ጋር ግንኙነት የለንም አቋቸው። ይሄ ሰው በትክክል ይታወቃል ማለት ነው። ይታወቃል። እንግዲህ ይሄንኑ የምታገኘው ምንድነው? አንደኛ አምናበት ከእንዲህ አይነት ሰዎች ጋር ኮንታክት የለኝም። የመጣው ሰውየው በተልእኮ ትምህርት ይወሰደዋል። እዚህ ማው የነበሩ እነሱ ጋር ነው ኦልሬዲ እነሱ ለማየት የመጣው እንጂ በአግሪመንት አለ። በነገራችን ላይ አሜሪካን ሀገር የሚገኘው ትምህርት ቤት ላይ የሚማር ሰው ግብረ ሰዶማዊነትን አልቃወምም ወይም እቀበላለሁ የሚል ፊርማ መፈረም አለበት ለመማር። እዛ ትምህርት ቤቱም ላይ ወይም ተቋማቸው ላይ እንደዚህ አይነት ተቋማት አሏቸው። እዛ ተቋም ላይ የሚሰሩ ሰዎች ያንን ካላሉ መግባት አይችሉም። እነኚህ ሰዎች ይህንን አግሪመንት ተፈራርመው አይደለም የገቡት፣ በኮርስ ደረጃ ነው የወሰዱት በሚል ግንኙነት ያቋርጫል የሚል መግለጫ ሰጥታ ነበር። በዚህ መግለጫ መሰረት እንግዲህ ማህበረሰቡ ተቀብሏት ያንን ጥርጣሬውን ሽሮ ነበር ማለት ነው። እና እንግዲህ እንደምታየው የዚሁ ትምህርት ቤት ፕሪንሲፓል የደብረ ዘይቱ የመሰረተ ክርስቶስ ቤተክርስቲያን ፕሪንሲፓል ጊሹ ጀቤቻ እና እንዲሁም ደግሞ የቤተክርስቲያኗ ፕሬዚዳንት መጋቢ ደሳለኝ ወደ አሜሪካን ሀገር ጉዞ አድርገዋል። ጉዞ ባደረጉበትም ሰዓት ላይ እያንዳንዱን ክንውናቸውን ወይም ተግባራቸውን
በዛ የግብረ ሰዶማዊነትን ከተቀበለ ተቋም ላይ የሚሰራ ሄኖክ የሚባል ግለሰብ አለ። ይሄ ሄኖክ መጀመሪያ እንግዲህ መሰረተ ክርስቶስ ቤተክርስቲያን ቴዎሎጂ ትምህርት ቤት ላይ ተምሯል። ከዛ በኋላ በስፖንሰርሺፕ ይመስለኛል ወደ አሜሪካ ሄዷል። ከዛም ቤተሰቦቹን ወደዛ ወስዷል። ይሄ ሰው እዛ ተቋም ላይ ሰራተኛ ኃላፊ ነው። ምን ማለት ነው? መደላደል የሚፈጥር ለዚህ ጉዳይ መደላደል የሚፈጥር ሰው ነው በሙያው። በዚህ ሙያ ላይ ስላለ እሱ ተቀብሏቸው እነሱን እያስጎበኛቸው እንደሆነ በፌስቡክ ገጹ ላይ አስፈዋል። ግልጽ ነው ያለው። እንግዲህ መሰረተ ክርስቶስ ቤተክርስቲያን ደግሞ በራሷ ገጽ ላይ በአሜሪካን ሀገር መሪዎቿ እራት እየበሉ እንደሆነ ዴይ ቱ ዴይ ክንወናቸውን ስታሰፍር ነበር። እንግዲህ ይህንን ጉዳይ አገልጋይ ጆንሰን እጅጉ አይቶት አጋርቷል። ከዛም እንግዲህ እነ ጌታውን ተቀባብለውታል። የተቀባበሉት ጉዳይ ምንድን ነው? እነሱ መረጃ ስላላቸው አንደኛ ዲቴይልስ ዌብሳይታቸው ላይ ገብተው ሰዎቹ እነማን ናቸው፣ ተቋሙ ማን ነው የሚለውን ነገር አይተዋል። እና የመሰረተ ክርስቶስን መግለጫ የጣሰ ተግባር መሪዎቹ አደረጉ በሚል ነው እንግዲህ ማህበራዊ ሚዲያ ላይ ወጣው። ይሄ ነገር መሪዎቹ መቼም መሰረተ ክርስቶስ ቤተክርስቲያን ረጅም ጊዜ ቆየች፣ አስተዳደራዊ መዋቅሯም ግለሰባዊ እንዳልሆነ የሚታመን ነው ብዬ አምናለሁ። ከዚህም የተነሳ መሪዎቹ በራሳቸው ፍቃድ ይህንን ነገር ያደረጉት መቼም እንደ ተቋም ይህንን ነገር የኢትዮጵያ መሰረተ ክርስቶስ ቤተክርስቲያን በጣም የምናከብራት የምንወዳት ቤተክርስቲያንም እንደዚህ ያሉ ነገሮች ውስጥ ፍቃደኛ ሆና ትገባለች ብለን ፍጹም አናምንም። እኔ በራሴ መቼም እንደዚህ ያለ ከፍተኛ ውድቀት ውስጥ ግን እነዚህ መሪዎችስ በማወቅ ነው ባለማወቅ ነው እንደው ፍንጭ አለ ወይ በዚህ ነገር ላይ? እንግዲህ ጆንሰን እጅጉን በካንቫስ ሚዲያ ላይ የሞገትኩት ጉዳይ አለ። እኔ እንግዲህ የማውቃት መሰረተ ክርስቶስ ቤተክርስቲያን በስም መጥራት እችላለሁ እና አዳማ ላይ የሚገኙ ሆቴል ያላቸው እናቶች አስራትና መባ ሲያመጡ አንቀበልም። ቡና ቤት ነው ኦሬዲ ከቡና ቤት ነው ቤቱ ከዚህ ቤት ይሄን ብለዋቸው ሆቴላቸው ቡና ቤቱን ቀይረውት ሌላ እንዳደረጉ አውቃለሁ። ይሄን ነገር በስተ ትምህርት ያልተነካች ኢትዮጵያ ውስጥ መሰረተ ክርስቶስ ቤተክርስቲያን ነች። በማስተምሮም በአመራርም ጠንካራለች። ሆኖም ተከስቶባታል። ምክንያቱም የተከሰተው ምንድነው? አንደኛ እነኚህ ሜኖናይት የሚባሉት ሰዎች ለሁለት ተከፍለዋል። አሜሪካ ላይ ራሱ ተቋማቱ ግብረ ሰዶማዊነትን የሚቀበሉና የማይቀበሉ ብለው በራሱ ለሁለት ከፍሏቸው ለሁለት ይክፈላቸው እንጂ የኢትዮጵያ ወንጌላውያን አብያተ ክርስቲያናት በድርጊትም ሆነ በትምህርት የማይጣጣሙት ካውንስል እንደመሰረቱት ሁሉ እነሱም ካውንስል አላቸው፣ ህብረት አላቸው፣ አንድነት አላቸው። እንደ ሜኖናይት አመታቸውን ሲያከብሩ በዓላቸውን ሲያከብሩ አንድ ላይ ነው የሚያከብሩት። ይሄ ደግሞ ግብረ ሰዶማውያንን የተቀበሉና ያልተቀበሉት የህብረት ጊዜ አላቸው አንድ ላይ። ምክንያቱም ለምሳሌ በ2028 ኢትዮጵያ ላይ ይደረጋል የተባለው የሜኖናይት ኮንፈረንስ ሁሉን አሳታፊ ነው። ምክንያቱም ሁሉን አሳታፊ ነው። ያ ግብረ ሰዶማዊ የሆኑትም ያልሆኑትም ናቸው የሚሳተፉት። እሱን እንመለስበታለን ወደዚህ ማለት ነው። በዛን ጊዜ የሰጠሽውን መግለጫ አልጠበቁልሽም መሪዎችሽ የሚል እንቅስቃሴን ያነሱት ቤተክርስቲያኗንና መሪዎቹን የለየ ነው። እኔ እንደውም በጣም ተቆጥቼ ነበር፣ ውስጤ በጣም ተናዶ ነበር። ቤተክርስቲያን ተነካች፣ ግን መሪዎቿን የለየ ነው። መግለጫ ሰጥታለች ከተቋማትም ጋር ከግለሰብም ጋር። እንግዲህ እንደ ግለሰብ ከሄድን ሄኖክ ግለሰብ ነው፣ በዛ ተቋም ውስጥ ነው፣ ግብረ ሰዶማዊነትን በሚያራምድ ተቋም ውስጥ ነው። በጣም የሚገርም ዌብሳይቱ ላይ ገብተህ ፌስቡክ ገጹ ላይ ገብተህ ስታይ ሰዶማዊ ሰው ሲደበደብ መጽሐፍ ቅዱስ የያዙ ሰዎች ሲደበድቡት አይቶ ለተቃውሞ የሰቀለ ነው። ፌስቡክ ላይ ለምን ይነካል ግብረ ሰዶማዊ ብሎ ለግብረ ሰዶማዊ የሚሞግት ሰው በግልጽ ፌስቡክ ላይ አለ። እሱ ብቻ አይደለም፣ የሆነ መስቀል ላይ የተሰቀለ የሆነ ሰው አድርጎ የግብረ ሰዶማውያን ባንዲራ ላይ አድርጎ እንደዚህ አይነት ነገር ይገባል ኢየሱስ እንደዚህ አይነት ነገር የሚል አመለካከት የሚያጋራ ሰው ነው። ይሄ ሰው ነው ይዟቸው እየዞረ ያለው። ከግለሰቡ ጋርም ይሁን ከተቋም ጋር ግንኙነት የለንም ብላችኋል። ለምን ነው ጥያቄያችን። እንግዲህ ያየሁትም ከዛ በኋላ ግን ምንድነው እየሆነ ያለው? እንደዚህ አይነቱ ነገር እየሰፋባቸው መረጃ እያሰባሰቡ ሄደዋል። ሌላው የምነግርህ ነገር ምንድነው? ለምሳሌ
የዓለም ሜኖናይት ህብረት አለ። የዛ የህብረቱ ዋና የሚባለው ሰው የግብረ ሰዶማውያን ቸርች ግብረ ሰዶማዊነትን የተቀበሉ ቸርች ፓስተር ወይም መሪ ነው። ኔዘርላንድ ያለውን ብታይ አምስተርዳም ያለው ራሱ ሌዝቢያና ጌይ የሚያራምዱት ጋር አሜሪካ ያለው እነዚህ ሰዎች ያሉበት ህብረት ውስጥ ኤምኬሲ ምን ታረጋለች ነው ጥያቄ። እንግዲህ እሺ ይህም ቻይል በ2028 እንግዲህ 2027 ላይ ለግረል ማን 2025 ላይ በደብረ ዘይት የተደረገው 2028 ደግሞ ተፈራርመዋል በኢትዮጵያ ሊደረግ። እንዴት ነው የሚደረገው? እነዚህ ሰዎች የሚገኙበት ማለት ነው። ይህንን አመለካከት የሚያራ ተብላ ስትጠየቅ ምን አለች? ኤምኬሲ ሰዶማውያኑ እንዳይገኙ ነግሬያለሁ አለች። ለማን ስትላት መግለጫዋ ላይ ማየት ትችላለህ። ሰዶማውያኑ እንዳይገኙ የነገርኩት ለመሪው ነው ስትል መሪው ራሱ እኮ ግብረ ሰዶም ነው፣ ወይም የግብረ ሰዶምን የተቀበለች ቤተክርስቲያን አገልጋይ ነው። ኦኬ አሜሪካ ያለው ማለት ነው። አሜሪካ ራሱ የዛ ሜምበር ሆኖ እንዴት እሱን አይምጡብኝ ብለህ ትለዋለህ? እነዚህ ሰዎች የሚሞግቱበት ነገር ውሃ የሚያነሳ ይመስላል። ሀገርና ትውልድን ቤተክርስቲያንን ከማዳን አንጻር እና ይሄንን አስመልክቶ ነው እንግዲህ የጌታሁንም በካኖናስ ሚዲያ ላይ የጆንሰን እጅጉም እንዲሁም ደግሞ የነ ማነው ሻሎም ቲዩብም ሲዘግበው የነበረው እንደገናም ደግሞ ሀሌታም ትላንትና መግለጫውን አይቶ ሲዘግብ ነበር። መግለጫውን ሀሌታም ለቆታል። በዚህ መግለጫ ላይም ተከትሎ የመግለጫ የደብዳቤ ጎርፍ አይነት ነገር እንትን ብሏል፣ ተለቋል። እውነት ለመናገር መግለጫውን በደንብ ሙሉውን ተመልክቼዋለሁ ማለት እችላለሁ። እና ከዛ ደግሞ የመሰረተ ክርስቶስ ቤተክርስቲያን በየክፍለ ሀገሩ ያሉ ማለት እንችላለን ደብዳቤ ለጥፈዋል። ድንገት የዛ መግለጫ ላይም ስለነበርክ እዛ መግለጫ ላይም ደግሞ ጥያቄም ስትጠይቅ ስለነበረ የመግለጫው ዓላማ ምንድን ነው? ድንገት ያው ቤተክርስቲያን ውስጥ አንዳንድ ጊዜ አንዳንድ ነገሮች ፊት ለፊት ይወጣሉ እንጂ ከጀርባው ደግሞ የስልጣን ሽኩቻ የሚኖር ይሆን እንዴ ብለን ግራና ቀኙን እናያለን። ያው ሁሉን ነገር በየዋህነት የምንቀበልበት ጊዜ ስላይደለ ዋናው ጉዳይ ይሄ አሁን እየተነሳ ያለው ጉዳይ ነው ወይስ ከጀርባው ደግሞ ሌላ የተደበቀ የሚፈነዳ ቦምብ ቢኖር ይሆን? እና የመግለጫውን በእርግጥ እኔ በደንብ ተከታትያለሁ። በእውነት መግለጫው ከላይ እንደሰማ ነው ከሆነ በጣም የሚበረታታና ግልጽ ነው፣ ፍንትው ያለ ነው። ግን ከጀርባ ያለ ነገር ይኖር ይሆን እንዴ ብዬ ደግሞ እንደ አንድ ግለሰብ እጠይቃለሁና እንደ አንተ በቦታውን ደግሞ ስትጠይቃቸው ስለነበር በቦታው ጥያቄ እያነሳ ስትጠይቅ ስለነበረ ቀጥታ በሀሌታ ቲቪ ላይም ተመልክቻለሁና እንደው እንዴት ነበር መግለጫውንስ በምን አይነት ሁኔታ አየው? ከመግለጫው ጀርባስ እንደው ያለ የተደበቀ አጀንዳም ካለ በቅርብ ለህዝበ ክርስቲያኑ ብታስረዳው። እኔ የተደበቀ ነገር አላየውም። ሰዎቹ በእርግጥ የቀረቡት አባቶች ናቸው። መሰረተ ክርስቶስ ቤተክርስቲያን ውስጥ ከ40 ዓመትና ከዛ በላይ ዋጋ የከፈሉ በብዙ መከራ ውስጥ ያለፉ አባቶች ናቸው። በጣም ትልልቅ ሰዎች ናቸው። እንደው ከመግለጫቸው ውስጥ እንባ የሚያመጣ ነገር እኔ እንደ ባለሙያ ነገርኳት እንባ የሚያመጣ ነገር የሚናገሩት በዚህ ለሚደርስብን ሞትም ቢሆን እንቀበላለን ያሉት እንዴ እኔ የሚሞት ክርስቲያን ዛሬም አለ እንዴ? ለወንጌል ያልኩት እኔ በወንጌል የሚነግድ ክርስቲያን በበዛበት በዚህ ዘመን ለወንጌል ዛሬ የምንሞት የሚሉ አባቶች ማየት ለኔ በጣም ትልቅ ነው። ግን አሁንም ጉዳዩ የሚያጠነጥነው ምንድነው? እሱ የመሰረተ ክርስቶስ መሪዎች አሁን ያሉት መሪዎች አንነካም የሚሉ ነው የሚመስለው። ያው የሚመስለው ነገር ብዙ እየታሙ ያለበት ጉዳይ እንደ ባለሙያ ጆሮ ሰጥተህ ስትሰማ ለምን እንነካለን? ግን እነዚህ መሪዎች ደግሞ እየነኳቸው አይደለም፣ እየረዷቸው እያገዟቸው ነው እንደ እይታ ማለት ነው። ለምሳሌ ባለ 6 አንቀጽ መግለጫ ነው የመጡት። ይህንን አንቀጽ የኢቫንጀሊካል ቲቪ ጋዜጠኛ ይህንን ለማውጣት እንትኑ አላችሁ ወይ? ኦቶሪቲው አላችሁ ወይ? ይፈቀድላችኋል? በመሰረተ ክርስቶስ ውስጥ ምን አላችሁ? ምን ስልጣን አላችሁ ብላ በግልጽ ጠይቃቸዋለች። ምንም ስልጣን የለም
ቀድሞ በአመራር ውስጥ አንዳንድ ቦታ ላይ ሰርተናል። ግን በአማኝ ነን። የቤተ ክርስቲያኗ የ40-50 ዓመት አባል ነን። ቤተ ክርስቲያን ስትጠፋ ዝም አንል። ለእኛም ለመንጋው የመጠንቀቅ ኃላፊነት አለብን ብለዋል። ምንም አይደለም። እንደ አማኝ እንደምነን ነው የምንሰጠው። ይሄንን መግለጫችንን አይተው ጩኸታችንን አይተው ምላሽ ይስጡ ብለው እንደው ምኑን ምላሽ ሰጪ ብለው መልሰው ለነዛ ሰዎች ባለስልጣን እንደሆኑና መፍትሄ ሊሰጡ እንደሚችሉ አመላክተዋል። በሌላኛው መልኩ ደግሞ እነዚህ መሪዎች ጋር ሄዳችኋል የሚል ከሚዲያ ባለሙያ ጥያቄ ቀርቦላቸዋል። በግል ልትፈቱ ሞክራችኋል፣ ወደ አደባባይ የቤተ ክርስቲያኑን ጉዳይ ማውጣት አልነበረባችሁም ብለው በመግለጫው ላይ ተጠይቀዋል። አዎ ሄደናል፣ ልናናገር ሞክረናል። እነማን ናችሁ የመጠየቅ መብቱም የላችሁም አይነት ነገር ተብለናል። በኋላ ከ5 ቀን በኋላም ተመለሳችሁ ነው ተብለናል። ከዛም በኋላ ሲመጡ መግለጫ ይሰጡበታል የተባለ። እንግዲህ ሌላም የቀረበላቸው ጥያቄ አለ። በትክክለኛ መንገድ እነዚህ መሪዎች ሲሄዱ መሰረተ ክርስቶስ ከግለሰብ የሚሆን ከተቋም ጋር ግንኙነት የለኝም ብላ ስለነበረ አሁንም የጣሱ ስለሚመስል ግንኙነታቸውን ጥሰው የሄዱ ስለሚመስል እውነት የመሪ ጉባኤ ያውቀዋል ወይ ጉዳዩ? እንግዲህ መሰረተ ክርስቶስ ሊደርሺፕ አይደለም፣ አስተዳደሯ በሽማግሌ አመራር ነው እና በጣም መሰረተ ክርስቶስ ሩቅ የምታይ ቤተክርስቲያን ናት እና ምናልባት እላይ ያለው ሄድ ቢስት እንኳን ማውረድም መሻርም መገሰጽም እንዲቻላት በሰሌክቲቭ አመራር የምትመራለች። በጣም ነው ደስ የምትለኝ እና ያ ሰሌክቲቭ አመራር ሰምቷል ያውቋል ተብለው ተጠይቀዋል። ስንጠይቅ አመራሩ ከተመረጠ ገና 3 ወር ነው። ገና ሪፖርት የሚቀበለው የ3 ወር ስራ ሪፖርት ራሱ ህዳር ላይ ነው የሚያወጡት። ከዛ ባሻገር ደግሞ የተፈራረሙት ነገር በዚህ ላይ ውሳኔ ተሰጥቶ ይዘው የሄዱት ነገር የለም። ይሄንን አይተናል የሚል መልስ ሰጥተዋል። የንጹህ ምላሽ ነው። ሌላኛው ነገር ምንድን ነው የተፈጠረው? ሌላኛው የተጠየቁት ጥያቄዎች ምንድን ነው? መሰረተ ክርስቶስ ሰሌክቲቭ አመራር ከሆነች የሚመስለው ሰሌክቲቭ አመራር አይደለም ግለሰቡ ከተጠበቀ። እንግዲህ 30 ዓመት በፊት የነበራት የአመራር ስታይል እንዲህ አይነት መሪዎች ሲያጠፉ ማንሳት የሚያስችል መገሰጽ የሚያስችል አሁን እንዳልኩ ሰሌክቲቭ አመራሩ ተሰብስቦ ውሳኔ መስጠት የሚችልበት የአቋም መግለጫ ማውጣት የሚችልበት ሂደት ነው። አሁን ግን ዋን ሊደር ከተጠበቀ አንዱ መሪ ከተጠበቀ ዋን ሊደርሺፕ ገብታለች ማለት ነው። ያስ ብላ እየታማችሁ ነው ታውቃላችሁ ወይ እስከታች የአጥቢያ አመራሮች ድረስ ዋን ሊደርሺፕ በመግባታችሁ ተነግሯችኋል የሚል ጥያቄ ቀርቦላችሁ እኛም የምናየው ይመስለናል የገባን ይመስል የፈራ ነው ይሄ። ስለዚህም ነው 5ኛው አንቀጽ ላይ 5 እና 4 ላይ ምን ያለው ይሄ አሁን ያለው የአመራር እንግዲህ መተዳደሪያ ደንቡ ማለት ነው በገለልተኛው ወገን ተመርምሮ እንደገና ምን እንዲሰራ ብለን ያቀርባል። አንዱ ጉዳያቸው የቱ ይሄ ጉዳይ ነው ማለት ነው። አንደኛው ጉዳይ የሄዱበት ጉዳይ ነው። ግንኙነት ከሌለን ሰዎች ጋር ተገናኝተዋል። ሁለተኛው ጉዳይ ደግሞ ይሄኛው አሁን የምልህ ጉዳይ ነው። የትኛው? የአመራር ጉዳይ የተለወጠ ነገር ያለ ይመስላል። ሶስተኛውስ 28 ኮንፈረንስ ሊደረግብን ነው። ይሄ ሀገርን ህዝብን ያጠፋል፣ ትውልድን ያጠፋል። መንግስት በፖሊሲው አልተቀበለም ይሄንን ነገር። ይሄ ነገር ራቁቱን አይመጣም፣ ቀሚስ አድርገው አይመጡም። መጀመሪያ ገንዘብ ነው የሚሰሩ። በነገራችን ላይ በቀደም ለታ አንድ ትምህርት ቤት ላይ አንድ ኮርስ ነበረኝ። እዛ ወስድ ሲሄድ አስተማሪው ኬንያዊ ነው እና አሁንም ኢንተርቪው ብናደርገው ራሱ ደስ ይለኛልና በጣም ትምህርት ክላሱ ላይ ልክ ከርዕሱ ውጪ ነው ነገሩ፣ ግን እንዴት እንዳስገባው አላውቅም። አልሰማምም። ከፕሌን እንደመጣ ነው ወደ ክላስ የሚገባው። ግን ምን እያለ ነው የሚሰጠው? እነኚህ በኬንያ ውስጥ አንድ ባለሀብት ቸርች አለች አለ፣ ቴዎሎጂ ስኩል አላት አለ፣ በጣም ገንዘቧ ኢንካሟ ትልቅ ነው አለ፣ ትልቅ ተቋም ናት እና ህዝቡ በጣም እየፈራ ምንድነው የዚህ ገንዘብ ምንጩ ትምህርት ቤቱ ውስጥ ምን ውስጥ ብለን በጣም አሰበ። በኋላ ገንዘቧ እንዲመረመር ስናደርግ ከጀርባ ግብረ ሰዶማውያን ናቸው የሚረዷት። ግብረ ሰዶማውያን ናቸው እና ወዲያው መንግስት ጋር አመለከቱ።
የተደረገው ነገር በሙሉ ሰውየው ከአገልግሎት እንዲታገድ ሲያደርጉት ቀጥታ አሜሪካን ሀገር ሄዶ ቀሚስ ነው የለበሰው። ግብረ ሰዶም ነው በቃ እሱ ሰውየው በፊቱ ነው የተቀበለው ነበር። ራሱን ገለጠ ብሎ ሲያወራ ሰውነቴ በጣም ሾክ ነው ያደረገው። እነዚህ ሰዎች ገንዘብ ነው ይዘው የሚመጡት። ከትምህርት ቤቱም ጋር ይሁን ከቸርቿ ጋር ያለው ግንኙነት በገንዘብ በኩል መጥቶ ኢትዮጵያ ውስጥ ከተንሰራፋ ራሱን ደብቆ ከተንሰራፋ ካደገ በኋላ ነገ ሲገለጥ መመለሻ የለንም። ያ ኮንፈረንስ እንዳይደረግ አብያተ ክርስቲያናት ካውንስሉ የኦርቶዶክስም የካቶሊክም እስልምና እምነት ተከታዮች ሁሉም ተረባርበው ሊያስቆሙት ይገባል የሚል ነው። እንግዲህ ጥሩ ነው፣ በጣም ጥሩ ነው። ሌላኛው እንግዲህ እዚሁ ጋር የተቀመጠው ነገር ምንድን ነው ካልን ይሄ አንዱ ሲሆን በሌላኛው ያዩት እኛ ምንም ስለሆነን አይደለም መግለጫ ያወጣነው። በጤናማነት ይታይ ቤተ ክርስቲያንን ለሁለት ያፈርሳታል ነው ፍርሃታቸው። ለስንት ለሁለት ያፈርሳታል ይመስላል። አሁን የምታየው ነገር ቤተ ክርስቲያንን የሚከፍል ነው የሚመስለው እና ቤተ ክርስቲያን እንዳትከፈል ስሟን እንዳይጠፋ ትውልድ እንዳይበተን የሚል ስጋታቸውን አጋርተዋል። እንግዲህ ይህንን ሁሉ ሄደን ጠይቀን ነበረ። ሰሚ ስላጣን ነው ወደዚህ ያመጣ ነው። ጠቅለል አድርገው ሲያስቀምጡት መጨረሻ ላይ ምንድን ነው እንዲመጣ ያሰባችሁት? መግለጫ የሰጣችሁበት ጉዳይ ምን እንዲመጣ ነው የተባሉት። ቤተክርስቲያኗ እነዚህ ሰዎች ላይ የዲሲፕሊን እርምጃ መውሰድ አለባት፣ ንስሐ መግባት አለባቸው። መሪዎቹ መጀመሪያ በዚህ ነገር ውስጥ ተገኝተዋል፣ ማስረጃ አለ እያሉ ነው። ማስረጃ አለ። ምክንያቱም እየነገርኩን ያሉት ከግብረ ሰዶማውያንን ከሚቀበሉ ተቋማትና ግለሰቦች ጋር ግንኙነት የለንም፣ አናደርግም፣ አይኖረንም ብለዋል። ሄኖክ ግብረ ሰዶማውያንን ከሚቀበሉ ድርጅት ውስጥ የሚሰራ በዚህ ጉዳይ የሚታማ ግለሰብ ነው ማለት ነው። ከእሱ ጋር ታይተዋል፣ አስጎብኝቷቸዋል። የሄዱበት ቦታ ወይም ቤተክርስቲያናት፣ አጥቢያ ቤተክርስቲያናት ወይም ተቋማት ደግሞ ቤተክርስቲያን ለማለት ባይዘው በጣም ይደብራል አይደሉም፣ እነዛ ማለት ናቸው። በእኛ ቋንቋ ኢትዮጵያ ነገርሻው ማለት ከባድ ነው እና ተቋማት ብላቸው ከነኛ ቤተክርስቲያን የሚመስሉ ጉልላት ያላቸው ወይም የሆነ መጽሐፍ ቅዱስ ተገልጦ የሚያወሩበት ተቋም ጋር ግንኙነት አድርገዋል። ገንዘብ ለመፈለግም ይሁን አብሮ ለመስራትም ይሁን መገኘት አልነበረባቸውም። ስለዚህ አጥፍተዋል፣ ንስሐ ይግቡና የእርምት እርምጃ ይወሰድባቸው። በመሪዎቹ እርምት እርምጃ ይወሰድባቸው፣ ንስሐ ይግቡ። ከዛ ቤተክርስቲያኗ እንዳልኩ መተዳደሪያዋም ተፈትሾ የተለወጠ ነገርም ካለ ወደ ነበረበት ተመልሶ እንቀጥል። በጎ ቀና አስተሳሰብ ነው እንዳልከው። ወዲያውኑ የመግለጫ ማዕት ነው ይዘንም። በጣም የሚገርም እንደው ላስቅ ዝም ብዬና አንዳንድ ቤተክርስቲያኖች እንደው ራሱ ፊደል የቆጠረ ሰው የለበትም ወይ እስክትል ድረስ ለምሳሌ እቺ ቤተክርስቲያን ሲራሮ ጊዜያዊ ክልል አብያተ ክርስቲያናት ህብረት እንደው ሲራሮ ነው የምትለው መሰረተ ክርስቶስ ሲራሮ ክልል የሚለው ቲተር እንኳን የለም። ሌጋል የሆነ ኢቭን ባለፈው መሰረተ ክርስቶስን ሰዎች ውጭ በነበሩበት ጊዜ ያወጣቸው ሌጋል አይደለም፣ ከመዝገብ ቤት ይወጣ። ቤተክርስቲያኗን አይመጥንም። እነዚህ ሰዎች አሁን የሰጡት መግለጫ ቤተክርስቲያኗን የማይመጥን መግለጫ ወጣ ነው ያሉት። አይመጥንም፣ ያሳፍራል ያሉት እውነታቸው። አሁንም የሚወጣው ክልል እያለ ነው። ክልል ሲራሮ ክልል መሰረተ ክርስቶስ ቤተክርስቲያን መግለጫ ወጡ። ከመሪዎቹ ጋር ነው። ማንም ሰው ስልጣን ሳይሰጠው ያለ ስልጣን መቃወም አይችሉም ማለት ባይዘው ትንሽነት ለምን ጠቅላይ ሚኒስቴር አብይ አህመድ ለዚች ሀገር የሚያገባውን ያክል ያገባኛል። ወንጀል ሲሰራ፣ ክፋት ሲሰራ፣ አመፅ ሲሰራ እንዳትናገር ብሎኛል። መንግስት አብረን እንስራ ብሎ ነው እንጂ ጥሪ የሚያቀርበው። በደል ሲታይ፣ ነውር ሲታይ፣ ለዛው መሪዎች ላይ ሲታይ የነዚህ ሰዎች ተሰባስበው መጮህ፣ ጩኸታችንን ጮኻችሁልን እግዚአብሔር ይባርካችሁ አብረን እንጮኻለን ነው የሚያስብለው እንጂ ስልጣን የላችሁም። ባለስልጣኑ አካልማ ተከሳሽ ሆነ፣ ተወቃሽ ሆነ፣ አጠፋ፣ መመሪያ ጣሰ ተባለ። ባለስልጣኑ አካል ቦርድም የተባለው ወይም የመሪ ጉባኤ የተባለው አካል ዝም አለ። የመሪ ጉባኤ ዝም ብሎ እነኛም ዋና መሪ የተባሉት ሄደው ማን መግለጫ አወጣ? ድንገት እነሱ እስኪመጡ እየተጠበቀ ቢሆንስ? እነሱ እስኪመጡ በጣም ብዙ ሐሳዊና ኑፋቂ የሆነ ነገር ይገባል። ለምሳሌ የቤተክርስቲያኗ ምእመን ይህን ነገር ሰምቶ ይረበሻል። ባክ የሚያደርግ ሊሆን ይችላል።
ሌላ አብያተ ክርስቲያናት ህብረት ውስጥ ሄዶ የሚገባ ሊኖር ይችላል። ወሬው ይበዛል፣ ይስፋፋል። ነገሩ ከተስፋፋ በኋላ ማውራት ምን ያስፈልጋል? ለምንድን ነው? አመራር ነው። አመራሩ ተሰብስበው ኦንላይን እኮ ይቻላል። ዛሬ ዲጂታል ዘመን ላይ ነው ያለን። ኦንላይን ኮንፈረንስ አይቻልም እንዴ? ሰውየው ተቀምጦ ስክሪን ላይ ለምን አያወራም? ዙም ሚቲንግ ማድረግ ይቻላል። አየህ፣ ለነገሩ ትኩረት አለመስጠት ወይም የሚሉት ማጣት እንደሆነ ያሳያል። ተመካክረው በስውር ተመካክረው መልስ ማዘጋጀት ይቻላል። ይሄ ዝምታቸው ጥሯል። ሌላው ራሱ ስታንዳርድ ያልሆነ በቲተር የሌለው ማንነት የሌለው ዝም ብሎ መለጠፍ ራሱ ቤተክርስቲያኗን ሁለት ሳይድ እንዳያት አድርጎኛል። እንደተባለው ጆንሰን ጁሞ ቤተክርስቲያኗ ለሁለት እንዳትከፈል እፈራለሁ ገልጾ የለ በግልጽ ያንን ነገር እያየሁት እና አሁንም የግለሰቦቹ እንግዲህ ያቀረቡት የመሪዎቹን ስልጣን አልለቁም። የራሳችን የግል ስራ አለን እኛ ተራሶንም ግን የቤተክርስቲያኗ አባል የቆይታ እድሜያቸውንም ገልጸው በመሪ ሽማግሌ ላይ አገልግሎቱ እንደሚያውቁ አሁን ምንም እንዳይደሉ ገልጸዋል። እነዚህን ሰዎች ግን ስልጣን ሳንሰጣችሁ ስለ መሰረተ ክርስቶስ መናገር አትችሉም አይባልም። ቃሉ በጣም ይሰንፈብኛል። ድንገት አሁን መሰለ መግለጫ ስላደረጉት ይሆን ሌሎቹ አሁን ብሽቅ ብለው ተናደው ምንም በማይመለከታቸው በቤተ ክርስቲያን ውስጥ ምንም አይነት አስተዳደራዊ መዋቅር ውስጥ ኃላፊነት የሌላቸው ሰዎች ሚዲያዎችን ጠርተው መግለጫ ሲሰጡ ቤተ ክርስቲያኗ ውስጥ ያሉ አመራሮች እየሰሩ አይደለም የሚል አንድምታ ሊኖረው አይችልም። እነዚህ ሰዎች እኮ ፒቲሽን ተፈራርመው እኮ እንደ መንግስት ተቋም ሄደው እኮ ሊከሱ ይችላሉ። እንደውም እስከዚህ መብት አላቸው። እነኚህ ሶስት መሪዎች እንደ ኢትዮጵያ የመሰረተ ክርስቶስ አባሎችን አፈራርመው ይህን ሰዶማዊነትን ሀገራችን ላይ ሊያስገቡብን ነው ብለው ማስረጃ አቅርበው ቤተክርስቲያኗን እኮ ማቆም ይችላል። ከባድ እኮ ነው። ግለሰብ መሆናቸው ናት የብዙ ሰዎች ድምፅ ናቸው ብዬ ነው የማስበው። ገለልተኛ ሆኜ አልኩ በቸርቿ ይመጣብኝን አልቀበልም። እኔ በጣም ነው የምወዳቸው። ግን አሁን ሁለት ጎራ ያለውን ህዝብ ነው ምንድን ነው እሱ የሚከብደው? ትክክል ናችሁ፣ የተረዳችሁበት ለቤተ ክርስቲያኗ ያላችሁ ቅናት ትክክል ነው፣ ጥሩ ነው እይታችሁ። ነገሩ ግን ይህ አይደለም ብለው ሰሌክቲቭ አመራር ላይ የተቀመጡ ሰዎች መልስ መስጠት ነበረባቸው። አሁን እነዚህ ሰዎች አሁን ወይ ዛሬ ምናምን ይመጣሉ ተብሎ ይታሰባል። ድንገት ሲመጡ ለመስጠት አስበው ከሆነስ ያንንስ ሀሳብ እነዚህ መግለጫ የሚሰጡት ሰዎች መታገስ ለምን አልቻሉም የሚል ሌላ ጥያቄ ደግሞ ሰው ሊያነሳ ይችላል። እንደው አንድ ሳምንት አንድ ወር ታግሶ እነዚህ ሰዎች ደግሞ መጥተው ምንድን ነው የሚሉት? ሀሳባቸው ምንድን ነው? ባለማወቅ ነው ወይ ያደረጉት? መረጃውስ አላቸው ወይ? አንዳንድ ጊዜ ያው ብዙ አባቶች እንግዲህ ከእንዲህ ያለ መረጃ የራቁ ናቸው። ባለፈው ይህንን ጉዳይ እንግዲህ በመካነ ኢየሱስም ጉዳይ ተመልክተናል አንዳንድ ነገሮች እና እንደዛስ ሊሆን ይችላል ብለህ ታስባለህ? በሳምንትና በ15 ቀን ውስጥ ወንድና ወንድ ቢጋቡስ የሚኬስ ይዛ ታይታለች ብለው ኢትዮጵያ ውስጥ ማለት ሌጋል ጋብቻ ባይመሰረቱ ይጋቡስ አልገባህም አባባል። ማታ በቴሌቪዥን አይቶት ጠዋት ጥያቄ የተፈጠረበት መላሽ ሰው ካየ ቢያደርገውስ ይከብዳል እኮ። ጊዜ አይሰጠውም። እነኛ አርጀንት ኬዞች ናቸው። አንዳንድ መሪዎች ቡድን ሲይዙ አያለው። እኔ አባቶች ናቸው ታላላቅ ዋጋ የከፈሉ ሰዎች አሉ እና ነገር ያለው ለመሰረተ ክርስቶስ የሚሰጠውን ቫልዩ ያክል ለሌላው እኔ አልሰጥም። እንግዲህ ይሄ ጉዳይ በጣም ወሳኝና ወቅታዊ ጉዳይ ነው። ህዝበ ክርስቲያኑም አንዳች የሆነ ተጨባጭ ነገር ያገኛል ብዬ አስባለሁ። ምክንያቱም መሪዎች እንግዲህ ወይ ዛሬ ወይ ነገ ይገባሉ ተብሎ ይታሰባል። እንግዲህ እንደገቡ የሚሆነው ነገር ለዚህ ነገር ፍንትው ያለ መግለጫ ይሰጣሉ ብዬ እንደራሴ ተስፋ አደርጋለሁ። ግምቴ አሁን ደግሞ ምንድነው የምልህ ያው እዚህ ሚዲያ ላይ ለሚከታተሉ ሰዎችም ተቋማትም እንግዲህ ግለሰቦቹ መሪዎቹ ሲመጡ መግለጫ ይሰጣሉ ወይ ላይሰጡ ይችላሉ። ነገሩ በጣም ከባድም ከመሆኑ የተነሳ ነው መልስ ያቃታቸው። ምክንያቱም ኤቪደንስ አለ። ስለዚህ ቢመጡ እንኳን የራሳቸው አቀባበል ከተደረገ በኋላ ወደ ሌሎች አጀንዳዎችና ስብሰባዎች ይገባሉ እንጂ በቀጥታ ጉዳዩን አንስተዋል። ጉዳዩን ይልቅ ሊያወሩ የሚፈልጉበት አጀንዳ ምንድን ነው ከተባለ
ከሰዎች ጋር የመደራደር ተሰባስቦ ከሰዎች ጋር የመነጋገር ጉዳዩን የዘገቡ ጉዳዩ ላይ የጻፉ ሰዎችን ወይ ለማስፈራራት ወይ ለመደራደር የመሞከር ስትራክቸር ይኖራል ብዬ አስባለሁ። ይሄ እኔ ምልከታ ነው። እውነታነቱን ደግሞ ታየዋለህ። በመጨረሻ እንደው በዚህ ሀሳብ ላይ አንዳንድ ነገሮችን ተመልሰንም ወቅታዊ በሆኑ ጉዳዮች ላይ ከአልማዝ ፍሬ ሶሻል ሚዲያ የሚታወቅበት ስም ይሄ ስለሆነ አንዳንድ ወቅታዊ ጉዳዮች ላይ እናወራለን። በዚህ ግን በመሰረተ ክርስቶስ ቤተክርስቲያን ጉዳይ እንግዲህ እንደተባለው መሪዎችም ወደ ሀገር ቤት ገብተው የሚሰጡት መግለጫ ካለ በጉጉት በናፍቆት እንጠብቃለን። ምክንያቱም ህዝበ ክርስቲያኑ በዚህ ጉዳይ ላይ በከፍተኛ ሁኔታ እየተወዛገበ ስለሆነና የደብዳቤም ጎርፍ እያጥለቀለቀን ስለሆነ በትዕግስት እንጠብቃለን ማለት ነው። ሁላችሁንም ስለተከታተላችሁን እናመሰግናለን። እግዚአብሔር ይባርካችሁ።